አብሽሮ እንደሚ አላህ ሁሉንም ይመለከታል። ከሰዎች እይታ ተደብቀህ ያነባሃቸውን እንባዎች አላህ ተመልክቷቸዋል። ልፋትህን፣ ጥረትህን፣ ድካምህን አላህ ሁሉንም ቆጥሮልሃል። ምናልባት ለሰዎች ደስተኛ ትመስል ይሆናል፣ ፊትህም ፈገግታ ተሞልቶ ይሆናል። ግና የልብህን ሐዘን አላህ ያውቀዋል። ወማ ተስቁጡ ሚን ወረቀቲን ኢላ ያዕለሙሃ። አላህ እኮ ከእያንዳንዱ ዛፍ ስር የሚወድቀውን ቅጠል ያውቃል። ታዲያ አንተ ውዱ ባሪያው ልብ ላይ የወደቀውን ሐዘን፣ ፍላጎት፣ ምኞት እንዴት አያውቅም ብለህ ታስባለህ? ምናልባት አላህን ብዙ ጥያቄ ጠይቀኸው፣ ብዙ ፍላጎት ኖሮ ወደሱ ዙረህ ጠይቀኸው የረሳሃቸው ጉዳዮችን አላህ አልረሳቸውም። ወዳጄ አላህ አልረሳቸውም። ጊዜያቸውን እየጠበቀ ነው፣ አላህ ይሰጥሃል። ታዲያ አላህ ካንተ የሚፈልገው ትዕግስትን፣ ሰበብ ማድረስን፣ ወደሱ መዞርን፣ ወደሱ መጠጋትን፣ በሱ ላይ መልካም ጥርጣሬ መጠርጠርና በሱ ላይ መመካትን ብቻ ነው የሚፈልገው። ሁሌም ከአላህ ጋር ሁን፣ አላህ ካንተ ጋር የሆነ ከአላህ ጋር የሆነ በዱንያ ስኬት አኺራም ላይ ጀነትን ይወፈቃል። ከአላህ ጋር ሁን፣ አላህ ካንተ ጋር የሆነ